በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለረጅም ዘመናት ሲጠየቁ የነበሩት የሕዝበ ክርስቲያን ጥያቄዎችና የቅዱስ ሲኖዶስ አባላት በሆኑ ሊቃነ ጳጳሳት የተወሰደ ቀኖናዊ መፍትሄ ሙሉ መግለጫ። ብፁዓን አበው ሊቃነ ጳጳሳት ወኤጲስቆጶሳት፣ እንደሚታወቀው ቅድስት ቤተ ክርስቲያን በጌታችንና በመድኃኒታችን ኢየሱስ ክርስቶስ ከተመሰረተችበት ከሐዋርያት ዘመን ጀምሮ የገጠማትን ችግሮች በጸሎት እግዚአብሔርን በመጠየቅ በቅዱስ ሲኖዶስ ቀኖና በመደንገግ ሰማዕትነት በሚያስፈልግበት ጊዜም ሰማዕትነትን በመቀበል ምእመናንን በማጽናት ቅድስት ቤተ ክርስቲያንን በማስፋፋት በተከናወኑ ተግባራት ቅድስት ቤተ ክርስቲያን ለዘመናት ደርሳለች። በዚህ ዘመን የሚኖር ትውልድም ከሐዋርያት ጀምሮ በመስዋዕትነትና ተጋድሎ በቅብብሎሽ የተቀበለውን ክርስቶሳዊ ትእዛዝ ማቴዎስ 28:28 በማጽናት በዘመናችን ያሉት የቅድስት ቤተ ክርስቲያን ችግሮች በማጤን ዘመኑን የዋጁ መፍትሄዎችን በማበጀት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሳትሸራረፍ ለትውልድ እንድትሻገር ከፍተኛ ኃላፊነት አለበት። በተለይ ደግሞ የቅድስት ቤተ ክርስቲያንን ቀኖናና ዶግማ መተርጎም የሚችሉ የቅዱስ ሲኖዶስ አባላት ከክርስቶስ የተቀበልነውን ግልገሎችን ጠብቅ፣ ጠቦቶችን አሰማራ፣ በጎችን አሰማራ ተብሎ ዮሐንስ ላይ እንደተነገረው ኃላፊነት የተሰጠን ሊቃነ ጳጳሳት ቀዳሚውን ኃላፊነት አለብን። በየደረጃው ያሉ ሊቃውንትና ካህናት በክህነታቸው ምእመናንን ደግሞ ባላቸው እውቀት፣ ሀብት፣ ጉልበት፣ ጸሎት እና ኃላፊነት ይህን ጉዳይ በመደገፍ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን ዶግማዋን ቀኖናዋን ጠብቆ ለትውልድ እንዲተላለፍ ሚናቸው የላቀ ነው። ከሁሉ በላይ ደግሞ ከሐዋርያት ዘመን ጀምሮ የቀደሙ ቅዱሳን አባቶች በየዘመናቸው የገጠማቸውን ችግሮች እንዴት እንደተወጡና ቅድስት ቤተ ክርስቲያንን እንዳስቀጠሉ በማጤን በዘመናችን ያሉት የቅድስት ቤተ ክርስቲያንን ችግሮች በመቅረፍ ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያን በኦሮሚያ እና ሌሎች ክልሎች በዘላቂነት አገልግሎቷን ማስቀጠል ይቻል ዘንድ የሕዝቡን ባህል፣ ወግ፣ ታሪክ፣ ቀኖናና አኗኗር የሚያውቁ እና አክብሮ የሚያስከብሩ ከሕዝቡ አብራክ የተገኙ መንፈሳውያን አባቶችን መሾም አስፈላጊ ሆኖ ተገኝተዋል። በዚህም ቅድስት ቤተ ክርስቲያንን ከመስረታዋ ጀምሮ ያለውን የሐዋርያት ቅብብሎሽ ማስቀጠል አባታዊ ግዴታችንን መወጣት ተገቢ ሆኖ አግኝተነዋል። የቅድስት ቤተ ክርስቲያን ምስረታና በዓለም መስፋፋት ክርስትና የተመሰረተው በምድረ እስራኤል በጌታችን በመድኃኒታችን ኢየሱስ ክርስቶስ እንደሆነ ቅዱስ ወንጌል ይነግረናል። በብሉይ ኪዳን ትንቢት በተነገረለት መሰረት ክርስቶስ ኢየሱስ ከቅድስት ድንግል ማርያም ተወልዶ ሕዝቡን ወደ መልካም መርቶ መከራን ተቀብሎ ተሰቅሎ ሞትንም አሸንፎ በመነሳት በክብር ወደ አባቱ ወደ ሰማይ አርጓል። በአባቱም ቀኝ ተቀምጧል። ከሁሉ አስቀድሞ ክርስቶስ ወደዚህ ዓለም የመጣበት ተልእኮው ኃጢአተኞችን ለመጥራትና ኃጢአትን ለማስተስረይ ስለሆነ እርሱ ሊቀ ካህናት በመሆኑ የመሰረታት ቅድስት ቤተ ክርስቲያኑም በዚሁ የክህነት ስልጣን አገልግሎት ላይ ተመስርታ ትገኛለች። ይህንንም የክህነት አገልግሎት ለማጽናት አምላካችን ከትንሣኤ በኋላ ለሐዋርያት ተገልጦ ስልጣነ ክህነትን ሰጣቸው። ይህንንም የስልጣን ክህነት ዘለቄታ እንዲኖረው ለማድረግ ሲባል ቁልፉን ለቅዱስ ጴጥሮስ በመስጠት አረጋግጠው ይህንን ስልጣን ተረክቦ እንዲያስተላልፉም ሌሎች ሐዋርያትም ይህ ስልጣነ ክህነት ተሰጥቷቸዋል። ከዚህም በተጨማሪ ቅዱሳን ሐዋርያት ቅድስት ቤተ ክርስቲያንን በዓለም ለማስፋፋት እንዲቻላቸውና በደረሱበት አስተምረው ያበቋቸውን ካህናት አድርገው በምትካቸው ለመሾም ይቻላቸው ዘንድ ክርስቶስ እንዲህ በማለት
መመሪያ አስተላልፎላቸው ነበር። ደግሞም እላችኋለሁ ከናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ባለው አምላካዊ ቃል መሰረት በኋለኛው ዘመን ቀጥለው የተነሱት አባቶችም ከዚህ በመነሳት ፍትሐ ነገሥት በመደንገግ ሥርዓተ ሲመት እንዴት መከናወን እንዳለበት አስቀምጠው አልፈዋል። የተቀመጥንበትም አንደኛውን እንደሚታወቀው ክርስቶስ የራሱን ሥራና ስልጣን ይዞ እንድትሰራ ለመሰረታት ቅድስት ቤተክርስቲያኑ 3 አበይት ዓላማዎች እና ስራዎችን ሰጥተዋል። 1 የእግዚአብሔርን ወንጌለ መንግስት ለዓለም ሁሉ በመስበክ በክርስቶስም እንዲያምኑና እንዲጠመቁ ለማድረግ። 2 የሰዎችን ኃጢአት ለማስተስረይና የጸጋ ምስጢራትን ሁሉ ለምእመናን ለማዳረስ። 3 ምእመናንን ለመጠበቅና ለማስተዳደር። ከላይ የተገለጡትን ዓላማና ስራዎች ለመፈጸምና ለማስፈጸም መንፈሳውያን አገልጋዮችና መሪዎች መሰየም ያስፈልጋል። ስለሆነም ክርስቶስ በመጀመሪያ ደረጃ ቅዱሳን ሐዋርያትን፣ በሁለተኛው ደረጃ አርድእትን መርጦ የሾማቸውና መመሪያ በመስጠት ሁለት ሆነው በማስተማር ስራቸውን እንዲጀምሩ አዘዛቸው። በ95 ዓመተ ምህረት አካባቢ እንደተጻፈው በሚታመነው የቀሌምንጦስ የመጀመሪያው መልእክት ላይ ሐዋርያትን የተኩት ብፁዓን አበው ሊቃነ ጳጳሳት እንደሆኑ ተጽፎ እናገኛለን። ከዚህ ጽሑፍ ለመረዳት እንደሚቻለው ብፁዓን አበው ሊቃነ ጳጳሳት ከአማኞች መካከል እነሱን የሚተኩና ዲያቆናትን እንዲሁም ካህናትን መርጠው በመንፈስ ቅዱስ ፈትነው እንዲተኳቸው ያደርጉ ነበር። በዚሁም መሰረት የመጀመሪያው ክፍለ ዘመን የቅድስት ቤተክርስቲያን አባቶች ተብሎ በስፋት የሚታወቁት ቅዱስ ቀሌምንጦስ፣ ቅዱስ አግናጢዮስና ቅዱስ ፖሊካርፕ ናቸው። እነዚህ አባቶች ጵጵስናን የተቀበሉት በቀጥታ ከሐዋርያት ነበር። እነርሱም በስራቸው ሌሎችን ጳጳሳት በማፍራት ለቅድስት ቤተክርስቲያን ጳጳሳትን በመሾም የስልጣነ ክህነት ቅብብሎች እንዳይቋረጥ በማድረግ እነሆ እስከዛሬ ደርሰዋል። በዚህ የአበው ሐዋርያት የክህነት ቅብብሎች ውስጥም የመንፈስ ቅዱስ እርዳታ ከፍተኛ ነበር። ይኸውም ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ አጽናኝ መንፈስ እልክላችኋለሁ ብሎ በገባው ቃል መሰረት በ50ኛው ቀን በዕለተ ጰራቅሊጦስ በእሳት መልክ በሐዋርያት ላይ በመውረድ ፈሪ የነበሩትን በማበረታታት ብዙ ቋንቋዎች መናገር እንዲችሉና አዳዲስ አማንያንን በቋንቋቸው አስተምሮ ወደ ማህበረ ምእመናን እንዲቀላቅሉ አድርጓል። ይህ ዕለትም የቅድስት ቤተክርስቲያን የምስረታ ቀን ሆኖ ይወሰዳል። ከዚህ ጊዜ ጀምሮ መንፈስ ቅዱስ ቅድስት ቤተክርስቲያንን በአበው ሐዋርያትና በኋላም በብፁዓን ሊቃነ ጳጳሳት ላይ በማደር በክርስቶስ የተጀመረውን ቅድስት ቤተክርስቲያንን የመምራት ተግባር ያከናውናል። መንፈስ ቅዱስ ጳጳሳትና ካህናት ላይ በማደር ምስጢራተ ቤተክርስቲያንን እንዲፈጽሙ ያደርጋል። ስለሆነም በዘመናችንም ላሉት ዘርፈ ብዙ የቅድስት ቤተክርስቲያናችን ችግሮች መንፈስ ቅዱስ በአባቶች ላይ በማደር ዘመኑን የዋጀ መፍትሄ እንደሚሰጥ እናምናለን። ይህም የሐዋርያት ክህነት ቅብብሎች ጸጋው ለሀገራችን ደርሷት ለብዙ ዘመናት ስንጠቀምበት ኖረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ጥገኝነት ለመላቀቅ ያደረገችው ጥረቶች 338 እስከ 1951 ይህ ዘመን በዋናነት የሚያትተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተዳድራትን የሚባርካትን ብፁዓን ሊቃነ ጳጳሳት ለማግኘት የተቸገረውን የ1600 ዘመናት ውጣ ውረድ የሚያሳይ ነው። በተለይ ደግሞ ከኢትዮጵያውያን መነኮሳት ቋንቋቸውን፣ ባህላቸውን የሚያውቁ ጳጳሳትን በኮፕት ቤተክርስቲያን ለማሾም የተደረገውን ጥረት እና
በኋላም ጉዳዩ ከኢትዮጵያውያን ብፁዓን ጳጳሳትን ከመሾም አልፎ የራስን ቅዱስ ፓትርያርክ በማሾም እስከ ሙሉ በሙሉ ራስን ችሎ በነጻነት ሁሉን ነገር መከወን ድረስ የዘለቀውን ጉዞ የያዘ ነው። ቅዱስ ፍሬምናጦስ አባ ሰላማ ወይም ቅዱስ ፍሬምናጦስ ክርስቲያን ነጋዴዎችና ሀገራት ጋር ግንኙነት በማድረግ በተለይ ደግሞ የአርዮስን ትምህርት ወደምትቃወመው እስክንድሪያ በመሄድ ከቅዱስ አትናቴዎስ ጋር ተገናኙ። በዚህም ኦርቶዶክሳዊ ተዋሕዶ ቅዱስ ቤተክርስቲያንን በኢትዮጵያ እንዴት ማስፋፋት እንደሚቻል ከመከሩ በኋላ ቅዱስ አትናቴዎስ የሕዝቡን ባህልና ቋንቋ የሚችለውን ቅዱስ ፍሬምናጦስን ጳጳስ አድርጎ በመሾም ወደ ኢትዮጵያ ላከው። እርሱም እንደመጣ ከንጉሱ ኢዛና ጀምሮ የጥምቀት ሥርዓትን በመፈጸም ክርስትና የቤተ ክርስቲያኒቱን የሀገሪቱ ብሔራዊ ሃይማኖት እንዲሆን አሳወጀ። ለቅድስት ቤተ ክርስቲያናችንም ታላላቅ ተግባራትን ፈጽሞ አልፏል። እስከ 1145 ዓመተ ምህረት ከአራት ቅዱሳን የዛጉዌ ነገስታት አንዱ ቅዱስ ሐርቤ ሲሆን ካህንም ንጉስም ሆኖ ቅድስት ቤተ ክርስቲያንንም ቤተ መንግስትንም ያስተዳደረ ታላቅ አባት ነው። ይህ ንጉስ በ11ኛው መቶ ክፍለ ዘመን አካባቢ የኖረና ቅድስት ቤተ ክርስቲያን ከግብጽ ጥገኝነት እንድትላቀቅ የጀመረውን ጥረት የጀመረ በመባል ይታወቃል። ይህም በዋና ምክንያት የሆነውን ጳጳሳትን ከግብጽ ማስመጣት ብዙ አገልግሎት ያለበት እና ከግብጽ የሚመጡ ጳጳሳትም የሕዝቡን ቋንቋና ባህል ባለማወቃቸው ችግር እንደገጠማቸውና የሕዝቡን ቋንቋና ባህል የሚችሉትን ከኢትዮጵያውያን መነኮሳት መካከል 10 መርጦ እንዲሾሙ የሚጠይቅ ደብዳቤ በወቅቱ የግብጽ ሰባኛው ለነበሩት ቅዱስ ፓትርያርክ ለአባ ሚካኤል በኢትዮጵያ ተሾመው ሀገር ውስጥ ባሉት ግብጻዊ ጳጳስ በአባ ገብርኤል እጅ እንዲደርሳቸው አድርጓል። የወቅቱ የግብጽ ፓትርያርክና ሱልጣኑ መክረው ጵጵስናውን ብንፈቅድላቸው በየጊዜው የሚላከው እጅ መንሻ ይቀርብናል በማለት ጥያቄውን ሳይቀበሉት ቀሩ። ለተጠየቀው ጥያቄም ምላሽ ካለመስጠትም ባሻገር እንዲህ አይነት ተመሳሳይ ጥያቄ ደግሞ እንዳይቀርብ በማሰብ በፍትሐ ነገሥት አንቀጽ 4 ቁጥር 50 ላይ የኢትዮጵያ ሰዎች አዋቂዎቻቸው ወገን በራሳቸው ፈቃድ ሊቀ ጳጳስ ለራሳቸው አይሾሙ የሚለውን ስርዋጽ አስገብተው ይህም በሚያዝያ 10 ስንክሳር ላይ እስከ ዛሬ ድረስ ሳይቀየር ይነበባል። አባታችን ጻድቁ አቡነ ቅዱስ ተክለ ሃይማኖት የጻድቁ አቡነ ቅዱስ ተክለ ሃይማኖት ትውልድና እድገት እዚሁ በኦሮሚያ ክልል በሰሜን ሸዋ ሰላሌ ሀገረ ስብከት በኢቲሳ ደብረ ጽላልሽ ሲሆን የእርሳቸውን ጵጵስና ጉዳይ በተመለከተ የኢትዮጵያ የፓትርያርክነት መንበር እንዴት ተገኘ በሚለው መጽሐፍ ውስጥ በገጽ 28 ላይ ተጽፎ እንደምናገኘው በአጼ ይኩኖ አምላክ ዘመነ መንግስት ከግብጽ ጳጳስ ማስመጣት ባለመቻሉ ምክንያት የኢትዮጵያ ሊቃውንት ተሰብስበው ጻድቁ አቡነ ቅዱስ ተክለ ሃይማኖትን መርጠው ጳጳስ አድርገው ሾሙ ይላል። አጼ ዮሐንስ አራተኛ በመቀጠልም ከቅዱስ ሐርቤ ዘመን ከ800 ዓመታት በኋላ አጼ ዮሐንስ አራተኛው ብፁዓን ሊቃነ ጳጳሳት ከኢትዮጵያውያን መነኮሳት መካከል ይሾምልን ጥያቄ ለግብጻውያን ቀርቦ በጎ ምላሽ ባለመገኘቱ ኢየሩሳሌም በሚኖሩ መነኮሳት አማካይነት ከሶሪያ ቤተክርስቲያን ጋር በተለያዩ ምክንያት እንዳልተሳካላቸው የታሪክ መዛግብት ያስረዳሉ። በድጋሜም 1873 ዓ.ም ከሀገሩ ስፋት አንጻር 4 ጳጳሳት ተሾመው እንዲመጡ ተጠይቆ 4 ግብጻውያን ጳጳሳት ለኢትዮጵያ ተሾመው በ1874 ዓ.ም ወደ ኢትዮጵያ መጥተዋል። እነዚህም ግብጻውያን ጳጳሳት በምንም መልኩ ኢትዮጵያ ውስጥ በአንድ ቦታ እንዳይሰባሰቡና ተበታትነው በሀገሪቱ ውስጥ እንዲቀመጡ ታዘው ነበር። ምክንያቱም ደግሞ ቅዱሳን አባቶች በፍትሐ ነገሥት አንቀጽ 5 ቁጥር 92 104 እና 105 በደነገጉት መሰረት 3 ወይም 2 ሊቃነ ጳጳሳት ሆነው
ጳጳሳትን መሾም እንደሚችሉ በመስጋት እንደሆነ ይታወቃል። ከኢትዮጵያውያን መነኮሳት ጳጳሳትን ለመሾም የተደረገ የኋላ ዘመን ታሪክ ቀዳማዊ አጼ ኃይለ ሥላሴ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን ከራሷ ሊቃውንት ሊቃነ ጳጳሳት እና ቅዱስ ፓትርያርክ እንዲሾምላቸው እና በኋላም ራሷ ፓትርያርክ መሾም እንድትጀምር ትልቁን ድርሻ የተወጡ የኢትዮጵያ መሪ ነበሩ። ገና ራስ ተፈሪ መኮንን ጉዲሳ ተብለው አልጋ ወራሽ ከነበሩበት ጊዜ ጀምሮ ቀዳማዊ አጼ ኃይለ ሥላሴ ከግብፅ ቅድስት ቤተክርስቲያን ጋር ደብዳቤ በመጻጻፍ እጅ መንሻ በመላክ ኢትዮጵያውያን መነኮሳት በካይሮ ጵጵስናን ተሹሞ እንዲመጡ የሐዋርያ ስልጣነ ክህነት ቅብብሎሽ እንዳይቋረጥ ከፍተኛ ጥረት አድርገዋል። ይህም ጥረታቸው ተሳክቶ በመጀመሪያው በ1921 ዓ.ም ሰማዕተ ጽድቅ አቡነ ጴጥሮስን ጨምሮ 5 ኢትዮጵያውያን ግብፅ ካይሮ በባቡር ሄደው ሰኔ 21 1921 ዓመተ ምህረት ከአቡነ ዮሐንስ 19ኛ የጵጵስና ማዕረግ ተቀብሎ ወደ ኢትዮጵያ ተመልሰዋል። በኢትዮጵያ የመጀመሪያው ፓትርያርክ ሹመት በኢትዮጵያ መንግስትና በወቅቱ በነበሩ አባቶች ከፍተኛ ጥረት በ1951 ዓመተ ምህረት ኢትዮጵያዊ ጳጳስ ብፁዕ ወቅዱስ አቡነ ባስልዮስ በግብፅ ካይሮ የመጀመሪያው የኢትዮጵያ ቅዱስ ፓትርያርክ ሆነው ሲሾሙ ይህ ክስተት ልዩና ታሪካዊ ቀን ነበር። ይህ ግን ለኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ራሷን ለመቻል የመጨረሻው መፍትሄ አልነበረም። በ1963 ዓመተ ምህረት ግን በካይሮ የተሾሙት የመጀመሪያው ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ በማረፋቸው ምክንያት ከግብፅ ጥገኝነት ለአንዴና ለመጨረሻ ጊዜ ለመላቀቅ እና የቅድስት ቤተክርስቲያንን ችግር በራስ አቅም ለመፍታት በማሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መክረው ሁለተኛውን ኢትዮጵያዊ ቅዱስ ፓትርያርክ እዚሁ በአዲስ አበባ በመንበረ ፓትርያርክ ቅድስተ ቅዱሳን ቅድስት ማርያም ቤተክርስቲያን ተገቢው ስርዓተ ጸሎት ተደርጎ ሲመተ ብፁዕ ወቅዱስ ፓትርያርክ አቡነ ቴዎፍሎስን ለመጀመሪያ ጊዜ ለኢትዮጵያውያን በኢትዮጵያ ተከናወነ። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን ታሪክ ውስጥ ከ1600 ዓመታት በኋላ ከግብፅ ቤተክርስቲያን ጥገኝነት ተላቃ ራሷን እንድትችል የተደረገበት የታሪክ ምዕራፋችን ነው። ከፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ በኋላ 1963 ዓመተ ምህረት ከላይ እንደተገለጠው ከግብፅ ቤተክርስቲያን ጥገኝነት ለመላቀቅ ከ1600 ዓመታት በላይ በየዘመናቱ ጥረት አድርጎ መሳካቱን ተመልክተናል። ብዙ ብፁዓን ሊቃነ ጳጳሳትን በመሾም በየአካባቢው ለመመደብ በሩ ተከፍቶ ብዙ ሐዋርያዊ ተግባራት ተከናውነዋል። ነገር ግን አሁን ላለንበት የቅድስት ቤተክርስቲያን ችግሮች መነሻ የሆኑ የአሰራር ክፍተቶችም ባሳለፍናቸው 60 ዓመታት መፈጠራቸው አልቀረም። ከነዚህም ውስጥ ዋነኛው ጉዳይ የቅድስት ቤተክርስቲያን አባቶችን ከየአካባቢው ከማፍራት ይልቅ ከአንድ ወገን ብቻ በመሾም ለኦሮሚያ፣ ለደቡብ ምስራቅና ምዕራብ እንዲሁም ውጭ አገራት ሲላኩ ነበር። ይህ ደግሞ የሕዝቡን ባህልና ቋንቋ ባለማወቃቸው ለምእመናን እምነት መዳከም ከፍተኛ አስተዋጽኦ እንዳደረገና ሕዝቡን የቅድስት ቤተክርስቲያን ባይታዋር አድርጓት ቆይቷል። ከዚህም ውጪ ለአንድ ወገን ሲሆን ከአካባቢው ተወላጅ እና ቋንቋውን የሚችል መርጠው ይሾማሉ። በኦሮሚያና በመሰል አህጉረ ስብከቶች ግን ሁሉም በሚባል ደረጃ ከአንድ ወገን ብቻ በመመደብ ከክልሎቹ ምዕመናን ጋር በቋንቋና ባህል ሳይገባቡ በመቅረታቸው በሚሊዮን የሚቆጠሩ ምዕመናን ባለፉት ዘመናት ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያንን ለቀው እንዲወጡ ዋና ምክንያት ሆኖ መቆየቱ በጥናት ተረጋግጧል። በተለይ ደግሞ ኦሮሚያን
እንደ አንድ ሀገረ ስብከት የመመልከትና ጨፍልቆ ለማስተዳደር የሚደረግ አካሄድ ምዕመናንን በቅርበት ከማገልገል አንጻር ከፍተኛ ክፍተት እየፈጠረ ይገኛል። ለምሳሌ ለአንድ ወገን ሲሆን ሊቀ ጳጳስና ረዳት ጳጳስ ሆነው በአንድ ሀገረ ስብከት ያገለግላሉ። በኦሮሚያና ደቡብ ግን አንድ ሊቀ ጳጳስ እስከ 5 አህጉረ ስብከት ደራርበው እንዲያስተዳድሩ እየተደረገ ይገኛል። በግንቦት 2013 ዓ.ም በተደረገው የሲኖዶስ ጉባኤ ደግሞ ደርበው ከሚሰሩት ሀገረ ስብከት ሁሉ ደሞዝ፣ ወንበር እና የመስተንግዶ በሙሉ እንዲከፈላቸው ተወስነዋል። ይህም አንድ ሊቀ ጳጳስ ብዙ ሀገረ ስብከት ደርበው እንዲይዙ መደረጉ አገልግሎት እንዲዳከምና ህዝበ ክርስቲያኑ እንዲበተን አድርጎ ይገኛል። ብፁዕ ወቅዱስ አቡነ ጳውሎስ ዘመን የተወሰነ መሻሻል ቢኖርም አሁን ባለንበት ዘመን ግን ከበፊቱ የባሰ በኦሮሚያና በመሰል የሀገሪቱ ክፍሎች ቅድስት ቤተ ክርስቲያንን ከማስቀጠል አንጻር ከፍተኛ ስጋት የፈጠሩ ጉዳዮች እየተከሰቱ ይገኛሉ። እነዚህም ችግሮች እንዲቀረፉ በየዘመኑ ሲጠየቁ ኖረዋል። በተለያዩ ዘመናት የተጠየቁ ጥያቄዎች በጎ ምላሽ አለማግኘታቸው፣ ምዕመናን በሚገባቸው በአፍ መፍቻ ቋንቋቸው ወንጌልን ለመማር እና ስርዓተ አምልኮ ለመፈጸም እንዲሁም ለመገልገል እና ለማገልገል ከአጥቢያ ቤተ ክርስቲያን ጀምሮ እስከ መንበረ ፓትርያርክ ድረስ በየዘመናቱ ጥያቄዎች በማቅረብ ሲንገላቱ መቆየታቸው የአደባባይ ምስጢር ነው። ያለ ስማ በለውና ያለ አስተርጓሚ ንስሐ መግባት አለብን ከሚለው ጥያቄ አንስቶ እስከ ቅርቡ በቋንቋችን የሚያስተምሩን የሚባርኩንና ክህነት የሚሰጡን ብፁዓን አባቶች ይሾሙልን የሚሉ ብዙ ጥያቄዎች ቀርቦ ምላሽ አላገኙም። ስለሆነም እነዚህ የተጠቀሱትና ሌሎችን የምዕመናንን ጥያቄዎችን የ2015 ዓ.ም ጥቅምት ሲኖዶስ ከመመለስ ይልቅ ህዝብ ምን ያመጣል የሚልና ሌሎች የማይገባ ንግግሮችን በማን አለብኝነት በመናገር የኦርቶዶክሳዊ ተዋሕዶ ቤተክርስቲያን በክልሎቹ የመቀጠል አደጋ ተጋርጦ እንደሚገኝ ስለተገነዘብን የጠፉትን ለመሰብሰብ ያሉትን ለማጽናት ሲባል እኛና መንፈስ ቅዱስ ይህን ታሪካዊ ውሳኔ ወስነናል። ውሳኔ አሁን በስራ ላይ ያለው ቅዱስ ሲኖዶስ ከ85 በመቶ በላይ ከአንድ ወገን ተዋቅሮ የሚገኝ በመሆኑ ሁሉን አቀፍ ሲኖዶስ ነው ብሎ መቀበል ባለመቻሉ ሁሉንም የሀገሪቱ ህዝቦች ያቀፈ ቅዱስ ሲኖዶስ ዛሬ አቋቁመን በይፋ ስራ መጀመራችንን እናበስራለን። የሀገራችን ህዝቦችና ምዕመናን እንኳን ደስ አላችሁ። በዚሁ መሰረት የተሰየሙት ብፁዓን ሊቃነ ጳጳሳት፣ ብፁዓን ኤጲስቆጶሳት 26 ናቸው። የድሮ ስማቸውንና የአሁኑ ስማቸውን የተመደቡበትን የሀገረ ስብከታቸውን እጠቁማለሁ። የቀድሞ ስማቸው ቆሞስ አባ ገብረ ማርያም ነጋሳ ብፁዕ አቡነ ገብርኤል ተብሎ በምዕራብ ወለጋ ሀገረ ስብከት ጳጳስ፣ ቆሞስ አባ ተክለ ሃይማኖት ወልዱ ብፁዕ አቡነ ባስልዮስ ተብሎ የድሬዳዋ ሀገረ ስብከት ጳጳስ፣ ቆሞስ አባ ገብርኤል ወልደ ዮሐንስ ብፁዕ አቡነ ጢሞቴዎስ ጉራጌ ሶዶ ሀገረ ስብከት ጳጳስ፣ ቆሞስ አባ ገብረ እግዚአብሔር ታደለ ብፁዕ አቡነ ዳንኤል ተብሎ ምዕራብ፣ ብፁዕ አቡነ ጳውሎስ ተብሎ ምዕራብ አርሲ ሀገረ ስብከት ጳጳስ፣ ቆሞስ አባ ሚካኤል ገብረ ማርያም ብፁዕ አቡነ ኤልሳ ተብሎ ከምባታ ሀገረ ስብከት ጳጳስ፣ ቆሞስ አባ ኃይሉ እንዳለ ብፁዕ አቡነ ገሪማ ተብለው ምስራቅ ሐረርጌ ሀገረ ስብከት ጳጳስ፣ ቆሞስ አባ ተክለ ማርያም ስሜ ብፁዕ አቡነ ተክለ ሃይማኖት ተብለው ጉጂ ሊበን ሀገረ ስብከት ጳጳስ፣
ቆሞስ አባ ኃይለ ኢየሱስ መንግስቱ ብፁዕ አቡነ እዝራ ተብለው ከፋ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ኢየሱስ ኢፋ ብፁዕ አቡነ ኢያሱ ተብለው ቄለም ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ጳውሎስ ከበደ አሁን ብፁዕ አቡነ ዳንኤል ተብለው ሀዲያ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ኢየሱስ ተስፋዬ ኃይለ ኢየሱስ ተስፋዬ ብፁዕ አቡነ በርሱማ ተብለው ምስራቅ ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ኢየሱስ ገለታ ገብረ ኢየሱስ አባ ገብረ ኢየሱስ ገለታ አሁን ብፁዕ አቡነ ሚናስ ተብሎ ሆሮ ጉድሩ ወለጋ ሀገረ ስብከት ጳጳስ። ቆሞስ አባ ጸጋ ዘአብ አዱኛ ብፁዕ አቡነ ኤጲፋኔዎስ ተብለው የምሁር ገዳም የበላይ ኃላፊ ጳጳስ። ቆሞስ አባ ኃይለ ማርያም ጌታቸው ብፁዕ አቡነ አቤል ተብለው ምዕራብ ሐረርጌ ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ጊዮርጊስ ኃይለ ሚካኤል ብፁዕ አቡነ በርተሎሜዎስ ተብለው ከሚሴ ሀገረ ስብከት ጳጳስ። ቆሞስ አባ እስጢፋኖስ ገብሬ ብፁዕ አቡነ ራጉኤል ተብለው የባሌ ሀገረ ስብከት ረዳት ጳጳስ። ቆሞስ አባ ገብረ መድህን ገብረ ማርያም ብፁዕ አቡነ ኡራኤል ተብለው ጎፋ ባስኬቶ ሀገረ ስብከት ጳጳስ። ቆሞስ አባ ኃይለ ሚካኤል ንጉሴ ብፁዕ አቡነ አኖሬዎስ ተብለው ጊኒር ሀገረ ስብከት ጳጳስ። ቆሞስ አባ አብርሃም መስቀሌ ብፁዕ አቡነ ኒቆዲሞስ ተብለው ዳውሮ ኮንታ ሀገረ ስብከት ጳጳስ። ቆሞስ አባ ነዋየ ሥላሴ አክሊሉ ብፁዕ አቡነ ሀብተ ማርያም ተብለው ምዕራብ ጉጂ ሀገረ ስብከት ጳጳስ። ቆሞስ አባ ኪዳነ ማርያም ቶለሳ ብፁዕ አቡነ ተክለ ሐዋርያት ተብሎ የጅማ እና የም ሀገረ ስብከት ጳጳስ። ቆሞስ አባ ወልደ ማርያም ጸጋ ብፁዕ አቡነ አብሳዲ ተብሎ ቦረና ሀገረ ስብከት ጳጳስ። ቆሞስ አባ አምደ ሚካኤል ኃይሌ አሁንም ብፁዕ አቡነ መርቆሬዎስ ተብለው የአሩሲ ሀገረ ስብከት ጳጳስ። ቆሞስ አባ መርሐ ጽድቅ ኃይለ ማርያም ብፁዕ አቡነ ደቅስዮስ ተብለው ጌዲኦ ሀገረ ስብከት ጌዲኦ ቡርጂ አማሮ ልዩ ዞን ሀገረ ስብከት ጳጳስ። ቆሞስ አባ ሞገስ ኃይለ ማርያም ብፁዕ አቡነ ኤፍሬም ተብለው የመናገሻ አምባ ቅድስት ማርያም ጋራ መድኃኔ ዓለም እና ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን የበላይ ኃላፊ ጳጳስ። ቆሞስ አባ ገብረ ኢየሱስ ንጉሴ ብፁዕ አቡነ አልዓዛር ተብሎ የቡኖ በደሌ ሀገረ ስብከት ጳጳስ ተብለው በዛሬው ዕለት ሲመቱን ተቀብለዋል። ከማሳሰቢያ ከላይ የተገለጸውንና በዛሬው ዕለት የተከናወነው የብፁዓን ኤጲስቆጶሳት ሹመት በተገለጡት አካባቢዎች በተለያዩ ዘመናት ከታዩ ችግሮች አንጻር እና ወደፊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ከማስቀጠል አንጻር የቅድስት ቤተክርስቲያናችንን ዶግማና ቀኖና ሕገ ደንብ ትውፊት በጠበቀና እንዲሁም ፍትሐ ነገሥቱ በሚያዘው መሰረት ለቅድስት ቤተክርስቲያንንና ምእመናኖቿ በክልሎቹ ውስጥ ጸንቶ ለመቀጠል የሚበጅ ነው ብለን የወሰንነው ውሳኔ እኛና አባቶች አባታዊ ኃላፊነታችንን ለመወጣት መሆኑን ሁሉም ሰው እንዲገነዘብልን እንፈልጋለን። ዛሬ እነዚህ የተሾሙት ብፁዓን ኤጲስቆጶሳት የተመደቡበትን ቦታ
ቋንቋና ባህል ጠንቅቀው የሚያውቁ እና አክብረው የሚያገለግሉ መሆናቸውን እየገለጽ ህዝቡም ያለ ስማ በለው እንዲያገለግሉ አደራ ተቀብለዋል። ዛሬ የተሰየሙት አባቶች 26 ናቸው። እነዚህ ከብሔር ብሔረሰቦች የወጡ ናቸው። ከደቡብ፣ ከኦሮሚያም፣ ከአማራም ከሁሉም ብሔረሰብ የተውጣጡ ናቸው። ያገኘናቸው እነዚህ ናቸው። ለወደፊት ደግሞ የቀሩትን ለማሟላት እቅድ ይዘናል። እንደ ጋምቤላ አይነት፣ እንደ ቤልሻንጉል፣ እንደ አፋር፣ እንደ ሶማሌ አሁን መነኮሳት አተን ነው። ለወደፊት ስናገኝ ግን የራሱን ተወላጅ የህዝቡን ቋንቋ መናገር የሚችለውን ሰው ለመሰየም እቅድ አለን። ስለዚህ ዛሬ ኤጲስቆጶሳት ነው የሰየምነው፣ ሌላ አይደለም። ፓትርያርክ ሳይሆን የሰየምነው ብፁዓን ኤጲስቆጶሳትን ነው። ሰዎች ፓትርያርክ ሾመዋል እንዲያርጓል ብሎ የሚሉ ሰዎች አሉ። እኛ ግን እዛ ውስጥ አልገባንም። አሁን ለህዝቡ ምክንያቱም ኃላፊነት አለን። ህዝቡ እየተጎዳ ነው ያለው። በቋንቋ መማር ይፈልጋል። በቋንቋው ንስሐ መግባት ይፈልጋል። ግን ይሄ አልተደረገለትም። በተደጋጋሚ ጥያቄ ቀርቦ ጥያቄ አልተመለሰለትም። ስለዚህ እኛም ኃላፊነት ስላለብን ኃላፊነታችንን ለመወጣት ግድ ይህንን ውሳኔ ወስነናል። ለህዝቡ ለኦርቶዶክሳዊት ቤተክርስቲያን በዚህ በኦሮሚያም ይሁን በሌላም አካባቢ እየወጣች ነው ያለችው። ቤተክርስቲያናችን ከሀገር ሁሉ እየወጣች ነው ያለችው። ተመልካች ያጣችው ብዙ ችግሮች ነው ያሉት። አስተዳደራዊ በደል ብዙ አለ። ስለዚህ በዚህ ምክንያት እርምጃ ወስነናል። እኛ ቤተክርስቲያንን ወደ ሌላ መውሰድ ለመገንጠልም ብዙ ለማድረግም ሳይሆን እዛ ውስጥ ያለው ችግር የማይፈታ ስለሆነ ነው። በቤተ ክህነቱ ውስጥ ያለው ችግር የማይፈታ ስለሆነ ብዙ ጊዜ ጠይቀን አቅርበን መልስ ስላጣን የአንድ ወገን ብቻ ጥያቄ የሚመለስበት ቤት ስለሆነ በዚህ ምክንያት ይህን እርምጃ ወስነናል። ለህዝቡ ለመድረስ ማለት ነው። ለህዝቡ ለመድረስ ህዝቡ ቋንቋ እንዲማር፣ ህዝቡ አገልጋይ አባት እንዲያገኝ፣ ባራኪ አባት እንዲያገኝ ይህንን ውሳኔ በዛሬ ዕለት በጥር 14 2015 ዓ.ም ይህንን ውሳኔ ወስነን ብፁዓን እነዚህን ብፁዓን አባቶች ብፁዓን ኤጲስቆጶሳትን 26 ከብሔር ብሔረሰብ ከአንድ ወገን ብቻ ሳይሆን ከብሔር ብሔረሰብ ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ ከብሔር ብሔረሰብ የተገኙ አባቶች ብፁዓን በዛሬ ዕለት ተሰይመዋል። የተጎዳችሁ ይህን ስትጠብቁ የነበራችሁ ወገኖቻችን በየቦታው ያላችሁ እንኳን ደስ አላችሁ እንላችኋለን። በሚመጡበት ሰዓት በሚላኩበት ሰዓት እገዛ ያስፈልጋቸዋል። አብራችሁ ሆናችሁ ቤተክርስቲያናችሁን እንድታገለግሉ አደራ ለማለት ነውና በቀጣይም እነዚህ ዛሬ ለተሾሙት ብፁዓን ኤጲስቆጶሳት ሁሉም ባለድርሻ አካላት አስፈላጊውን ትብብር እንዲያደርግላቸው በዚሁ አጋጣሚ እናሳስባለን። በየቦታው ያላችሁ የቅድስት ቤተክርስቲያናችን አገልጋዮች ሁሉ ያለምንም ስጋት ባላችሁበት አገልግሎታችሁን እንድትቀጥሉ እናሳስባለን። እግዚአብሔር አምላክ ለሀገራችን ለሕዝባችን ሰላምና አንድነትን ያድልልን። ጥር 14 2015 ዓመተ ምህረት አዲስ አበባ ኢትዮጵያ